ያለ ጊዜው የሞተ ልጅ ይባላል። ጊዜው መቼ ነበር መሞት የነበረበት? እናውቀው ነበር እንዴ? ያለ ጊዜው ሞተ ሲባል ያለ ጊዜው የሚሞት ነፍስ ከመነሻው የለም። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ማንኛይቷም ነፍስ በኔ ውሳኔና ፍርድ ካልሆነ በስተቀር ልትሞት አይገባትም ነው ያለው። ወደዚህ ዓለም ስትመጣም በኔ ፕሮግራምና እቅድ መሰረት እኔ በፈቀድኩት ዘመን በፈቀድኩት ስፍራ በፈለኩት አይነት ሁኔታ ፈጥሬ እንዳመጣኋት ሁላ ምድራዊ ኮንትራቷ ተጠናቆ ወደኔ የምትመለሰው በኔው ፍርድና ፍቃድ እንጂ በድንገት ባጋጣሚ አይደለም። ያ ጊዜው ደግሞ መቼ ነው የሚባል ከሆነ ኪታበን ሙአጀላ ቀድሞ የተጻፈና የተወሰነ ነው ብሏል። ነህኑ ቀደርና በይነኩሙል መውት ይላል ሌላም ቦታ ላይ በእናንተ መካከል ሞትን የወሰንኩት እኔው ነኝ ነው ያለው። ስለዚህ ያለ ጊዜው የሚሞት የሚባል ነገር በፍጹም የለም። ሁሉም በጊዜው ነው። ወጣቱም ህፃኑም የጎለመሰውም ያረጀውም አላህ በወሰነለት ጊዜ ነው የሚሞተው። ጅብሪል አለይሂ ሰላም ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ በልባቸው እፍ ያለባቸውን ያሳወቃቸውን ሲናገሩ ምን አሉ? ኢነ ሩሐል ቁዱስ ቅዱሱ መንፈስ ጅብሪል አለይሂ ሰላም ነፈተ ፊ ሩዒ መጥቶ በልቦናዬ ላይ እፍ አለብኝ ያሳወቀኝ አሉ። ምን ብሎ? አነሁ ለን ተሙተ ነፍሱን ሐታ ተስተክሚለ ሪዝቀሃ ወአጀለሃ ማንኛይቷም ነፍስ ያመነች የሙስሊምም ይሁን የካደች የካፊር ነፍስ ማንኛይቷም ነፍስ አላህ በዚህ ዱንያ ላይ የጻፈላትን እድሜዋንና ሲሳይዋን ሳታጠናቅቅ በፍጹም አትሞትም መባልን አሉ። ይሄን ነው የነገረኝ። አላህ ያንተ እድሜ ነው ብሎ ቀድሞ የወሰነልህን ሌላ ሰው ሊኖርበት ወይ ሊነጥቀው አይችልም። ማንም ሊያስረዝመው ማንም ሊያሳጥረው አይችልም። ይሄንን እድሜ አላህ ራሱ ከፈቀደ ያረዝመዋል፣ ካልሆነም በወንጀል ሰበብ ሊያሳጥረው ይችላል። ከሱ ውጪ ግን ያንተ እድሜ ነው ብሎ ላንተ የሰጠህን ማንም ሊኖረው እንደማይችለው ሁላ ያንተን ሲሳይም ማንም ሊረዘቀው አይችልም። ለእያንዳንዱ ሰው ነህኑ ቀሰምና በይነሁም መዒሸተሁም ፊል ሐያት ዱንያ እንዳለው በዱንያ ህይወት ኑሯችንን አላህ ከፋፍሎ ወስኖ ጨርሶታል። ያንን ሳያጠናቅቅ አንድም የሚሞት ነፍስ የለም። በ15 ዓመቱም ከሞተ ማተ ቢአጀሊህ በተጻፈለት አጀሉ ነው የሞተው። 105 ዓመትም ድረስ ከቆየ አላህ እስከዛ እንዲቆይ ስለፈቀደ ነው። እኛ ግን ያለ ጊዜው ምንለው ለምንድን ነው? ከልምድ ተነስተን ነው። ከተላላቆቻችን ከወላጆቻችን ወይ ደግሞ ከዚህ በፊት የነበሩ ሰዎች ይሄን ያህል ዓመት ቆይተው ሞቱ ሲባል ዛሬ 15 የ30 ዓመት ወጣትና ጎልማሳ ሞተ ሲባል ድንገት ይሆንብንና ያለ ጊዜው ይባላል። እንደዚሁም የሚወለድ ልጅ ያለ ጊዜው የተወለደ ልጅ ይባላል። እንዴት ያለ ጊዜው ይወለዳል? ነገር ግን በአብዛኛው የተለመደው ማጆሪቲ በ9 ወር ስለነበር የርግዝና ጊዜው ይሄኛው 6 ወር ወይ 7 ወር ብቻ በማህፀን ይቆይና ሲወለድ ያለ ጊዜው ይላል። የሚጠበቀው ጊዜ 9ኛ ወር ከመሆኑ አንፃር ነው። አላህ ዘንድ ግን ከማህፀን የወጣው በተጻፈለት አጀል ነው። እንዲቆይ የተፈቀደው እስከዛ ወር ብቻ ስለነበረ ነው ማለት ነው። ግልጽ ነው። በዚህ መልኩ መረዳት አለብን። ሁሉንም ነገር አላህ خلقناه كل شيء بقدر ነው ያለው። ቀድሞ በታወቀ ልክና በተወሰነው መጠን ነው ማለት ነው። ወደዚህ ዓለም የገባ ለውሃል መሕፉዝ ላይ ያልተጻፈ አዲስ ቅርጽ የሚባል ምንም ነገር የለም። ሁሉም ምን የሆነ ነው? وكل شيء احصيناه في امام مبين እንዳለው ለውሃል መሕፉዝ ላይ የነበረ ነው ማለት ነው። ይሄንን ነው እኛ ምናምነው